በመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ለእኛ ብሎ ከሰማያ ሰማያት ወርዶ ከቅድስት ማርያም ተወልዶ በዮርዳኖስ ተጠምቆ በገዳመ ቆሮንቶስ 40 መዓልትና 40 ሌሊት ጾሞ ለእኛ ፊት በመስቀል ላይ ተሰቅሎ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ያዳነን አምላካችን እግዚአብሔር ብዙ በዓላት ስላሉ ከበዓላቱ አንዱ በዓለ ጥምቀት ነውና በዓለ ጥምቀቱን ለማክበር ከዕለቱ ከዓመቱ ከሰዓቱ ስላደረሰን ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን፣ አሜን። እንኳን አደረሳችሁ፣ እንኳን አደረሰን። ሚኒስትራችን ፕሬዚዳንት ሚኒስትሮች፣ ሊቃነ ጳጳሳት፣ የብፁዕ ጠቅላይ ስራ አስኪያጅ፣ ሊቃነ ጳጳሳት፣ እንግዶቻችን፣ ሊቃውንተ ቤተክርስቲያን እንኳን ለበዓሉ አደረሰን አደረሳችሁ እያልኩ በቤተክርስቲያናችን ሰላምታዬን እያቀረብኩ የቤተክርስቲያናችን ስርዓት እንደሚታወቀው ሁሉ ከዋዜማው ይጀምራል። ዜማ ኃዳሴ ነፍስ ለጻድቃን የሚል ዋዜማ ቅዱስ ያሬድ በመንፈስ ቅዱስ የተናገረው ስላለ ደወል ተደውሎ ዋዜማው ይቆማል። በዋዜማው ስርዓት 3 ዋዜማ ቅኔ፣ 4ኛ ትባረክ ዘይዜ ተደርጓል። በትናንትናው ዕለት ያ ሰላም ጥሩ ሰላም ሁለት ሰላም ወረደ ወልድ ሰማያት ተማቃት የሚለው ሰላም የተዘመረ ታቦታቱ ወርደዋል። ታቦታቱ ታጅበው ከወረዱ በኋላ እዚህ ታላቅ ቤተ መቅደስ ማህሌት ተቁሞ አድረዋል። ዛሬ የተቆመው የማህሌት ቀለም ትምህርተ ኅቡዓት ነው። ትምህርተ ኅቡዓት ከዓመት 3 ጊዜ ይቆማል። አንደኛ የበዓለ ጥምቀት፣ ሁለተኛ የበዓለ ኖላዊ፣ 3ኛ ዛሬ የበዓለ ጥምቀት የሚቆመው የማህሌት ቀለም ትምህርተ ኅቡዓት ነው። ትምህርተ ኅቡዓት ኪዳን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት ነው። 5ቱ አዕማደ ምስጢር በዚህ በትምህርተ ኅቡዓት ስለሚጠቃለሉ ተቁሞ አደረ። ያ ምልጣን፣ አንገርጋሪ፣ እስመ ለዓለም፣ እዝል፣ ታቦት፣ ምስባክ፣ ወንጌል፣ ቅዳሴ፣ ሥርዓተ ቅዳሴ ይህ ሁሉ